አክስት ነው ያደረኩሽ አይደል? አክስት ልጆቹ ያለ እናት የእናት ፍቅር ያሳጠሻቸው አይደል? ሰሚኛለሽ አይደል? እኔ ምንም ጥዋው እንዳታደርጋለሁ ልጆቼ ግን ያለ እናት አረ ለምሳሌ እኮ ይቀጣይ ማለት ነው መሌታውን ተረጋጋስ በቀና መሌ መላኩ ጋበና ተረጋጋና ካያችኋት ልታቋት ትችላላችሁ። እቺ የምትመለከቷት ነች ቤተሰብና ማደር ትባላለች። ቪዲዮ ላይ እንደምታዩት ሰላም ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? እኛ አለን ፈጣሪ ይመስገን። እንዴት ናችሁ? አለን ክብሩ ይስፋ። እንግዲህ ዛሬ ተመልሼ መጥቻለሁ። የኔ ውድ ቤተሰቦች እንደምን አላችሁልኝ? በጣም አሳዛኝ ነገር ነው የተፈጠረው። በእውነት እኔ አዝኛለሁ። ምናልባት ትላንትና የሰራሁት የሆነ ቪዲዮ ነበርና የሄርሜላን እህት ቤተሰብ አግኝቼ ነበርና ትንሽ የተፈጠረ ችግር ነበረ። እኔ የሩታን ደስታ ተናግሬ ሳልጨርስ፣ ምክንያቱም ሁላችንም የለፋንበት ጉዳይ ነበረ። ሁላችንም ለፍተን ሩታ በማለታችን እሷን በመደገፋችን ሁላችንም አካውንታችን እየተዘጋብን አካውንታችን ባን የተደረገብን አካውንታችን ላይ ዋጋ አስከፍለውናል። ስም መጥቀስ ይቻላል። አዲስ አበባም አሉ፣ ደጋግሜ ተናግሬያለሁ። ቡታጅራ ላይም አሉ፣ ብዙ ናቸውና ጠቅሼ አልጨርስም እና በጣም ብዙ ዩቲዩበሮች ሩታን በመደገፋችን ከሩታ ጎን በመሆናችን ዋጋ እያስከፈሉና አካውንታችን እያዘጉብን ነበረ። ዛሬ ግን እጅ አንሰጠን ተመልሰን መተናል። ይህን ቪዲዮ ሲጀምሩት ላይክ እና ሰብስክራይብ በማድረግ ጀምሩት። ሁለተኛ አካውንቴ ነው። 10,000 ሰብስክራይብ የነበረው አካውንቴን አዘግተውብኛል። ምናልባት ልታውቋቸው ትችላላችሁ። ብዙ ዩቲዩበሮች ከሩታን በደገፍንበት ብዙ ምቀኞች ዋጋ አስከፍለውናል። እኛ እጅ አንሰጥም። ምናልባት እናንተ ገንዘብ አቅም ስላላችሁ ምናምን አሁን ያደረጋችሁ ይመስላችኋል፣ ግን እኛ እጅ አንሰጥም። ይቀጥላል ህይወትና ዛሬም ከሩታ ጎን ነን። ዛሬም ሩታ ሰው እንደሌላት፣ ቤተሰብ እንደሌላት፣ ጓደኛ እንደሌላት ዋጋ ታስከፍሏት የሞከራችሁ ደደብና ደነዝ ለእናንተኛ እናንስ። ምናልባት እናንተ የምትችሉትን ይሄ ሊሆን ይችላል። እኛ ደግሞ አሁን ደግሞ ከዚህ የበለጠ ነገር ለማድረግ ዝግጅታችን ጨርሰን አጠናቀናል። ስለዚህ እኔ አሁን ምናልባት በቅርብ የማውቀው ካለኝ ነገር ሩታን ስደግፍ ሩታን ሰፖርት ሳረግ የሚያቀኝ መላኩ የሚባል የሄርሜላ የእህቷ ባል ማለት ነውና ችግር ተፈጥሯል። ይሄ ሁሉ ነገር ስታረግ የቆየችው የሄርሜላ እህት ነች፣ ማህደር ትባላለች እና ምናልባት በቪዲዮ ላይ ካያችኋት ልታቋት ትችላላችሁ። እቺ የምትመለከቷት ነች ቤተሰብና ማህደር ትባላለች። ቪዲዮ ላይ እንደምታዩት እንግዲህ ሄርሜላ ነች፣ ደብቃታለች። እዚህ ጋር አባቷና ልጆቿ እየተሰቃዩ ነው። ለዚህ ሁሉ ተጠያቂ ሰውን ህይወት በማበላሸት ዳር በማፍረስ እጅ በመክተት ጣልቃ በመግባት ዋጋ እየከፈለች ዋጋ አልኩኝ ነገሮችን በማበላሸት የምናቃት ወይዘሪት ሄርሜላ ነችና አሁንም ማስጠንቀቂያ የምሰጥሽ ነገር ሄርሜላ መርዳቴን አላቁም። በቃ ምክንያቱም እኔ መልካም ነገር ማድረገው እኮ ማለት ነው እኔ ያገሬ ልጅ ሩታ ስለሆነች ወይም ስለማቃት ብቻ አይደለም፣ ግን እየተደረገባት ስለነበረው ነገር በጣም አስጠሊተ በማንኛውም እኔ በእናቴ ላይ እኔ በእህቴ ላይ እንዲደረግ ማልፈልገው ነገር ነው በሷ ላይ ሲደረግ እያየሁ የነበረው ቤተሰቦች። ስለዚህ አሁን መልካም ነገር ከማድረግ ወደ ኋላ አለን ማለት ነው ቤተሰቦች። ምንም ነገር ሊደረግብ ይችላል፣ ዋጋ እንከፍላለን አይደል? የመጀመሪያው አካውንት ተዘግቷል፣ ሁለተኛውም አካውንት ሊዘጋ ይችላል፣ ግን አሁንም አናቆምም።
የምናደርገው ነገር ምንድነው? ሁላችሁም ሄርሜላ በልዑል ላይ በዛ ሚስኪን ጨቅላ ሕፃን ልጅ ስታስለቅስ እናቱን ሩታን ስታስለቅስ ዋጋ ስታስከፍላት ሄርሜላ በብልግናዋ ነው የምናውቃት፣ ነውር በሆነ ነገር። ምክንያቱም ብዙ ነገር እኛንም ጭምር አሳፍራናለች እና ቤተሰቦች አሁን ደግሞ ያው ነገር እያደረ ነው የሚባል ነገር አለና ሌላም ጉድ ወጥቷል። እህቷን እንግዲህ አይሆንሽም በቃ ከሱ ጋር አቁሚ ብላ እህቷን ከባሏ ጋር አፋታለች። የሁለት ልጅ እናት ነች እህቷ። እንግዲህ ቤተሰቦች አሁን ላይ ጥሩ ነገር ላይ አይደለም። ምናልባት ያለሁት ሆስፒታል ነውና የግል ሆስፒታል ነው ያለሁት። እስቲ ህፃኗም ጥሩ ነገር ላይ አይደለችም። ሄርሜላ ያሁኑ ዋጋ እያስከፈለች ነው። ቤተሰቦች በጣም ያሳዝናል። እስቲ አሁን ደግሞ ባሏን የእህቷን ባል ማለት ነው ሄርሜላን እንጠራዋለን፣ ይመጣል። አስጠርቼዋለሁ በሰውና እስቲ እየጠበኩት ነው። ቤተሰብ ያለውን ነገር አብረን የምናየው ይሆናል። በእውነት ሁላችሁም እኔ አሁን በያዝነው መንገድ ሁላችሁም ከጎኔ እንድትሆኑ ፈልጋለሁና ቤተሰቦች ለማን እንግዲህ አስጠርቼዋለሁ። ምክንያቱም ካሜራማንን ይዤ ነው ያስጠራሁት። ያለበትን ነገር ማታ 2 ሰዓት እዚህ ነበርኩኝ እኔ። እንግዲህ ያው ሄርሜላ ብልግናዋን በአደባባይ ከማሳየት አልተቆጠበችም። ቤተሰብ እንግዲህ አሁን ይመጣል፣ እየጠበኩት ነው። ምን እንደማደርግ አላውቅም፣ ግን አሁንም ቢሆን እያየነው ነው። ሄርሜላ ብዙ መንገድ ብትሄድ የሩታን ስኬት የሩታን ጀግንነት መጨረሻ ያለውን ነገር እያየን ነውና ቤተሰቦች በዚህ አጋጣሚ ሩታ እንኳን ደስ ያለሽ ማለት እፈልጋለሁ። ምክንያቱም መልካምነት ያው ያሸንፋል። ዞሮ ዞሮ መጥቷል መሰለኝ። እንግዲህ ሳዳሩ ምን ይመስል እንደነበረ እንግዲህ እንጠይቀዋለን። ሰላም እንዴት ነህ? አዳር አሪፍ ነበር? አይዞህ እና ቤተሰቦች እንግዲህ ተረጋጋሽ፣ ተረጋጋሽ። እኔን አባቴ ተረጋጋሽ፣ ተረጋጋ። እና ቤተሰቦች በእናታችሁ እውነት በቃ እኔ እንጃ። እኛ ያው በቃ በዚህ ልክ ነው እኛ ይሄን ነገር ስለምናጋፍጥ ይሄን ነገር ስለምናዋርድ ነው አካውንታችን እያዘጉብን ያሉት። እና እውነት በቃ እኔ እንዴት መናገር እንዳለብኝ አላውቅም። ትናንትና የልዑልን ትናንትና የሩታን ህይወት ስትበጠብጥ የነበረች ታስለቅስ የነበረች ልጅ ያው አሁንም በእሷ ምክንያት ወንድ ልጅ በዚህ ልክ በቃ ህይወቱ ተበትኖ ህይወቱን በትና ዋጋ እያስከፈለች ነውና እባክሽ ሄርሜላ በቃ ታናሽ እህትሽ ማህደር ያለችበትን አንቺ ነው የምታውቂው። ዋጋ ያስከፈልሻት ዋጋ ያስከፈልሽው ከነሱ በላይ 2 ህፃናቶች አሉ በእነሱ ውስጥ። ስለዚህ የእናትነት ፍቅር ይፈልጋሉ። እባክሽ ምናልባት በቤተሰባችሁ ላይ እሱ ችግር ምናልባት ከሱ ጋር ችግር ካለ ከሱ ጋር መጨረስ አለባችሁ። በቃ ከዚህ በላይ ሲብቃሽ። በቃ ክፋት በቃ አቁሚ እስቲ ቤተሰቦች። እኔ ጃኔ እንዴት መናገር እንዳለብኝ አላውቅም። ሳሚ እኔ አሁን ምንም ነገር የለም። ምን አለ ልጆች ያስፈልጋቸዋል፣ እናት ያስፈልጋቸዋል። ሰው እንዴት ነው ህፃናት ሲቀጥል ደግሞ እቺ ልጅ ትናንት ታማብኛለች። እንደገና ማይሆን ውስጥ ነገር እኔ ምን የተረጋጋስ ቤተሰቦች እንግዲህ የሄርሜላ ሸፍጥና ደባ እየቀጠለ ነው። ኬዙን ምን እንደሆነ ባላቅም በምን ጉዳይ እንደሆነ ባላቅም ይሄ ነገር የሆነበት ነገር ያው እንደርስበታለን ቤተሰቦች። እኔ ምናልባት የማላቃቸው ነገሮች ሊሆኑ ይችላል። በእርግጥ ግን አሁን እንግዲህ አይደለም እሱ የልጆቹ አባት ይቅርና ህፃኗ እንግዲህ ቪዲዮን ካያችሁ ትናንትና ህፃን ትንሽ ልጅ ምንም እንኳን በስርዓቱ እንኳን ነፍስ ያላወቀች ልጅ እናቴ ስትጣላ ሁልጊዜ ሄርሜላ ጋር ነው የምትሄደው። እናቴ ስትጣላ ሁልጊዜ ሄርሜላ ነው እየመጣች የምታስታርቀን ከአባቴ ጋር ብላለች። እና ስለዚህ ድምዳሜያቸው ወደ ሄርሜላ ነውና
ምናልባት ይህን ቪዲዮ የምታዩ ሁላችሁም እኔ እንጃ ለሁሉም ሰው እንዲደርስ ሼር አድርጉት። እንጃ ከዚህ በላይ እኔ እንዴት መናገር እንዳለብኝ አላውቅም። ምክንያቱም ያቅሜን እንግዲህ ምክንያቱም ይህን ነገር የግድ እኔ ብቻ ሳይሆን እናንተ ብትተባበሩበት ሀሳብ ብትሰጡበትና እንግዲህ ሚስቱ ሄርሜላት ወደ ህይወቷ እንድትመለስ ነው አቅሜን ማደርገው የቻልኩትን ማደርገው ቤተሰቦችና እናንተ የቻላችሁትን እንድታረጉልን እንፈልጋለን። ምክንያቱም አግዙን፣ ከጎናችን እንድትሆኑ እንፈልጋለን። መልዬ ስሜታዊ አትሁን። በቃ ለምሳሌ ምን አለ መሰለህ በቃ አክስት ነው ያደረኩት። እሷ አክስት ነው ያደረኩሽ አይደል? አክስት ልጆቹ ያለ እናት የእናት ፍቅር ነው ያሳጠሻቸው አይደል? ሰሚኛለሽ አይደል? እኔ ይኸውልሽ እንደምንጩ አብሮት እናሳደጋቸዋለሁ። ልጆቼን ግን ያለ እናት ነው ያለ እናት ፍቅር አይደለም። ሳሚ ቆይ ልቀቀኝ። እናት ፍቅር ነው ያሳደግሻለሽ። ምን ነው ይኸውልሽ ልጆቹ ያለበት ሁኔታ ለልጅ ማለት አሁን ተረጋጋ። ሲበቀና ምን ለዚህ ነው ማሳየው ልጅ ያለችበት ሁኔታ። ሳሚ ልቀቀኝ፣ እንደው ልቀቀኝ። መላኩ ና በእናትህ ተረጋጋና ቁም። እስኪ አውራኝ።